Hi everyone, እንዴት ናችሁ? So የኩላሊት ጠጠር ይሄ young adults ላይ በጣም እየታዩ ነው። ይሄ late 20s 30s ውስጥ ያለን ሰዎች እና early 40s ላይ common የሆነ ነውና ምንድን ናቸው ኮዞቹ እንደሚያመጣቸው ኩላሊት ጠጠርንና በምንስ መከላከል እንችላለን? ዶክተር ማሂ ነኝ፣ ሜዲካል ዶክተር እና ፐብሊክ ሄልዝ ፕሮፌሽናል። So most common ኮዞቹ ከ70 እስከ 80% የካልሽየም ስቶን ፎርሜሽን ናቸው። So እነዚህ ካልሽየም ስቶንስ በምን ነው የሚፈጠሩት? አንደኛው ዲሃይድሬሽን ነው። ሰውነታችን ውስጥ ያለው የውሃ መጠን ፈሳሽ መጠን በጣም በሚቀንስበት ጊዜ ሽንታችን ኮንሰንትሬትድ እንዲሆን ያደርገዋል። በዛ ኮንሰንትሬሽን አማካኝነት ውስጥ ያሉት ንጥረ ነገሮች እርስ በርሳቸው የተጠባበቁ ስቶን ፎርም እንዲያደርጉ ያደርጋል ማለት ነው። ሁለተኛው ኮዝ ደግሞ የምንመገበው ምግብ ውስጥ ጨው በጣም አዘውትረን የምንጠቀም ወይም በጣም አብዝተን የምንጠቀም ከሆነ ይሄም የጨው መጠን ሲበዛ ካልሽየም ስቶኖች እንዲፈጠሩ ያደርጋል። ሶስተኛው ደግሞ ሃይሊ ፕሮሰስድ የሆኑ ምግቦች ጃንክ ፉድ፣ ፋስት ፉድ እነዚህን በጣም የምናዘወትር ከሆነ የእነሱም ምግቦች ሶዲየም ኮንተንት በጣም ሃይ ስለሆነ ካልሽየም ስቶንስ በእነሱ እንዲፈጠር ያደርጋል። ሌላኛው አራተኛው ደግሞ ይሄ ሶፍት ድሪንኮች፣ ለስላሳዎች፣ ኤነርጂ ድሪንክስ ብለን የምንጠጣቸው ካርቦኔትድ የሆኑ ነገሮች በአጠቃላይ የካልሽየም ስቶን ፎርሜሽንን ያግዛሉ ማለት ነው። ሌላኛው አራተኛው ኮዝ ደግሞ ምንድን ነው? ሽንታችንን በጣም ሆልድ የምንይዝ ከሆነ እዛ በሚቆይበት ጊዜ ንጥረ ነገሮቹ እንዳልኳችሁ እየተጠባበቁ ስቶን ፎርም ያደርጋሉ ማለት ነው። ሌላኛው የስቶን አይነት ዩሪክ አሲድ ስቶንስ ነው። ለስ ኮመን ቢሆንም እንደ ካልሽየም ስቶን በጣም ሃይ ኮመን ባይሆንም ኢት ኢዝ ዋን ኦፍ ዘ ኮዝ እና ዩሪክ አሲድ ብዙ ጊዜ ያላቸው ሰዎች ሰሰፕተብል ናቸው ማለት ነው የዩሪክ አሲድ ስቶኖች እንዲፈጠሩ ማለት ነው። ኩላሊታችን ኖርማሊ የማጣራትም ስራ ይሰራል፣ አበሴም ታይም የማስወገድም ስራ ይሰራል። ዲሃይድሬትድ በጣም በምንሆንበት ጊዜ ወደ ሰውነታችን ውሃን መመለስ ስራ ስለሚሰራ ሞር ዲሃይድሬትድ እንድንሆንና እዛ ጋር የተቀመጡት ንጥረ ነገሮች እንዲጠባበቁና ስቶን ፎርም እንዲያደርጉ ያደርጋል ማለት ነው። እነዚህን ነገሮች በምን ፕሪቨንት እናድርግ? አንደኛው ያው ሰልፍ ኤክስፕላናቶሪ ነው፣ የነገርኳችሁን ነገሮች በአጠቃላይ ማስተካከል ነው። አንደኛው በደንብ ሃይድሬት ማድረግ፣ ውሃ በደንብ ጠጡ። ለሁሉም ኦርጋናችሁ የሚጠቅም ነገር ነው። እሱን በሰፊው እናወራለን። ለኪድኒ ስቶን ደግሞ በጣም ሜን ማድረግ ያለባችሁ ነገር ውሃ መጠጣት ነው። ከሱ ውጪ ደግሞ አመጋገባችሁን አስተካክሉ። ወደ ሄልዚ ዳየት፣ ወደ ቬጅቴብል ፍሩትስ በደንብ እነሱን አብዝቶ መጠቀም ራደር ዳን ይሄ ፋስት ፉድ ፕሮሰስድ የሆኑ ምግቦችን መቀነስ ማለት ነው። ከሱ ውጪ ደግሞ ሶፍት ድሪንኮችን ይሄ ኤነርጂ ድሪንክ እያለን የምንጠጣቸውን መጠጦች በተቻላችሁ መጠን ያው መቀነስ ብትችሉ ብታቆሙት በጣም ተመራጭ ነው። ሌላኛው ለዩሪክ አሲድ ላላችሁ ሰዎች ኤክሰርሳይዝ ማድረግ የካልሽየምንም መጠን ሰውነታችሁ ውስጥ ሬጉሌት እንዲደረግ ያደርጋል፣ ዩሪክ አሲድንም ይቀንስልናል። ስለዚህ ኤክሰርሳይዝም አንደኛው መንገድ ነው ማለት ነው ለመከላከል። ሌላኛው ያው ሽንትን አለመያዝ፣ በዛው በሰዓቱ በመጣበት ሰዓት ላይ እንትን ማለት ማስወገድ ማለት ነው። በእነዚህ ማስተካከል ትችላላችሁ። ኦልሬዲ የተፈጠሩ ትናንሽ ስቶኖች እንኳን ቢኖሩ ሃይድሬት በጣም በማድረግ ውሃ በደንብ በመጠጣት ሪሙቭድ ሊሆኑ በራሳቸው ሊወጡ ስለሚችሉ ውሃን በደንብ ሰዓታችሁን እየጠበቃችሁ እያሰባችሁ መጠጣት ጥሩ ይሆናል ማለት ነው። ስፔሻሊ ፀሐያማ የሚሆኑበት ጊዜያቶች ላይ ሰውነታችን ሞር ውሃ ይፈልጋል። ውሃ መጠጣት አንደኛው ይሄንን የኩላሊት ጠጠርን የሚከላከልልን ነው የሚያክምልንም ነገር ነው ማለት ነው። እባካችሁ ዱ ዛት። ቴንክ ዩ ቬሪ ማች።